የቶማስ ሳንካራ አገር ቡርኪና ፋሶ በራስሽ መቆም አለብሽ የሚላት መሪ ማግኘት ብርቁ አይደለም። ምን ዋጋ አለው? መንበረ ሥልጣኑን ተደላድለው ሳይቀመጡ በምዕራባውያኑ ሴራ ተጠልፈው ይወድቃሉ። ዛሬም ታሪክ ራሱን የደገመ ይመስል የሳንካራን ተንጠልጥለው የቀሩት ሕልሞች ከግብ ሊያደርስ የቆረጠ የሚመስል መሪ በትረ ሥልጣኑን ከመያዙ አያሌ ምዕራባውያን የሴራ ገመዳቸውን ይወረውሩ ተነስተዋል። ውግ ብሎ የጠፋ ማብራት ሳይጀምር የከሰመው የአፍሪካ ኮከብ ተስፈኛ ባለህልም አፍሪካዊው ቼ ጉቬራ እየተባለ የሚወደሰው የቡርኪና ፋሶ አብዮታዊ መሪ በኒህ የምዕራባውያን የሴራ ገመድ ተጠልፎ ከወደቀም እነሆ ከዓመታት በኋላ እናቱ የወለደችው የአባቱ ልጅ ሕዝቦቹ ቀን ከሌት የሚጠብቁት የሕዝብ ልጅ እነሆ በቡርኪና ፋሶ ላይ ነግሷል። ታዲያ የንግሥናውን ዘመን ባጭር ለመቋጨት የቋመጡ ምዕራባውያን ከወዲሁ ማሰፍሰፍ ከጀመሩ ግን ሰነባብተዋል። ከኋላ ሴራውን ሸራቢዎች ምዕራባውያን ቢሆኑም ድርጊቱን ፈጻሚዎቹ ደግሞ የገዛ ዜጎቹ ናቸው። ይህ የአፍሪካውያን አዙሪት በምዕራባውያን በጀት የሚፈጽም ነው። ፈረንሳይ የመሆን ዕድሏም ከፍ ያለ ነው። በአንድ ወቅት ትራኦሬ ከፈረንሳዩ ፕሬዚዳንት ኢማኑኤል ማክሮኒ ጋር ያደረገው ንግግር ደግሞ ኃያላኑን ያስደነገጠ የዚህም ሁሉ ነገር እንደ መንስኤ ተደርጎም ይቆጠራል። ለመሆኑ ምዕራባውያን እያደረጉት ያሉት ተስፋን የማጨለም ሁናቴ ምንን ያስከትላል? ሰሞኑን የተፈጠረው ነገርስ ምንድን ነው? ይህ አነጋጋሪው የትራኦሬ ንግግርስ አንድምታው ምንድን ነው? ለምንስ ኃያላኑን አስደነገጥ? የሚሉትን ትንታኔዎች የምናስቃኛችሁ ይሆናል። አብራችሁን ቆዩም። ሰላም ጤና ይስጥልኝ። የተከበራችሁ ተመልካቾቻችን እንደምን አላችሁ? ይህ ሁሌም መጀመሪያውን ለእናንተ የሚለው አቦል ዴይሊ ነው። ወደ መረጃው እናሳልፋችሁ። በ1950ዎቹ ከፈረንሳይ አገዛዝ ነፃነቷን የተቀዳጀችውና በዓለም ካሉ እጅግ ድሃ ሀገሮች መካከል የምትመደበው ቡርኪና ፋሶ በርካታ መፈንቅለ መንግስቶችን አስተናግዳለች። ከ3 ዓመታት በፊት የ37 ዓመቱ ሻምበል ኢብራሂም ትራኦሬ የሚመራው ቡድን ሌተናል ኮሎኔል ፖል ሄንሪ ዳሚባን ፈንቅሎ ወደ ሥልጣን መምጣቱም ይታወሳል። የወጣቱን መሪ ትራኦሬ እንቅስቃሴን የተመለከቱ ዳግማዊ ቶማስ ሳንካራ ሲሉም ያወድሱታል። አፍሪካውያን ስለዚህ ወጣት አውርተው አይጠግቡም። በ3 ዓመታት ውስጥ ሀገሩን የለወጠ መሪም ይሉታል። ትራኦሬ ቡርኪና ፋሶን ከቅኝ ግዛታዊ ማዲያቷ ሲቀይራት እርሱ ልብሱንም ሳይቀይር ነው። ኢብራሂም ለፕሮቶኮል አይጨነቅም፣ ለቤተ መንግሥት አይጨነቅም፣ ለመኪና አይጨነቅም። ልብሱ የሀገሩን የኮማንዶ ወታደሮች ልብስ አብሮ ከነሱ ጋር ይለብሳል። ብዙ ጊዜ የሚሄደው በእግሩ የሚኖረው ከሚመራው ሕዝብ ጋር ነውም ይሉታል። ፊልድ ሲወጣ የሀገሩን ሰራዊት ፒካፕ መኪና ተጠቅሞ ከወታደሮቹ ጋር ሄዶ ሕዝቡን አገልግሎ ይመጣል። ማካበድ፣ ሕዝብን ማስጨነቅ፣ መንገድ መዝጋት የሚባል ነገር ከሱ ጋር አይሰራም። ሲበዛ ትሑት ነው፣ ሃይማኖተኛ ነው፣ ደግ ነው፣ ደግሞም ሲበዛ ጀግና ነው ይሉታል። ተንሰራፍቶ የነበረውን የፈረንሳይ ጦር አስበርግጎም ከሀገሩ ያስወጣ ደፋር መሪ ነው። ኢብራሂም ትንሽ ትልቅ፣ ባለሀብት፣ ባለሥልጣን፣ አዋቂ፣ ምሁር ሳይል ለሁሉም ይታዘዛል፣ ያገለግላል። 37 ዓመቱ ትራኦሬ በወርቅ የበለጸገችው ሀገሩን ለመካስ የተላከ መሬትም አድርገው ይቆጥሩታል። የሀገሩ ሕዝቦች በሙሉ ድምፅ ይወዱታል። ኢብራሂም ብለውም አይጠግሙም። የሚገርመው ዓለም ላይ ድሃ ሆነው ሕዝባቸውን ካስተዳደሩ 2 መሪዎች አንደኛው ወጣቱ ኮማንደር ኢብራሂም ትራኦሬ ነው። ዝቅተኛ ማዕረግ ጀነራል የሚከፍለውን ክፍያ ብቻ እያገኘ ሕዝቡን የለወጠ መሬትም ይሉታል። በአፍሪካ ጀግና መሪ ቢፈጠርም መስዋዕት ሆኖ ለማለፍ እንጂ ለመስራት አልታደለም። ትራኦሬ ስልጣን በያዘ 2 ዓመት ጊዜ እንኳ ከ18 በላይ የግድያ ሙከራም ተደርጎበታል። ከኋላ ሴራውን ሸራቢዎች ምዕራባውያን ቢሆንም ድርጊቱን ፈጻሚዎቹ ደግሞ የገዛ ዜጎቹ ናቸው። ፈረንሳይ የመሆን ዕድሏም ከፍ ያለ ነው። በአንድ ወቅት ትራኦሬ ከፈረንሳዩ ፕሬዚዳንት ኢማኑኤል ማክሮኒ ጋር ያደረገው ንግግር ደግሞ ኃያላኑን ያስደነገጠ ነበር። ነገሩ እንዲህ ነው። ኢማኑኤል ፕሬዚዳንት ትራኦሬ የሁለቱን ሀገራት ወዳጅነት ለማጠንከር በሀገር ወታደር የማሰፍርበት ቦታ ስጠኝ በማለት ይጠይቀዋል። የትራኦሬ ምላሽ አሜሪካ፣ ብሪታንያ፣ ብራዚል ወዳጆች ናቸው። ታዲያ ስለምን ወዳጅነትን ለማጠንከር በእነዚህ ሀገሮች ላይ የጦር ሰፈር አልኖርህም የሚል ነበር። በፈረንሳይ የሚገኙ የቡርኪና ፋሶ ነዋሪዎች በኢብራሂም ትራኦሬ ላይ የተቃውሞ ሰልፍ እያካሄዱ ነው።
ትራኦሬን ለመጣል ሰልፉን በማዘጋጀት የፈረንሳይ መንግስት እጁ እንዳለበት እየተነገረ ነው። በሰልፉ ላይ ትራኦሬ አምባገነን ነው፣ ስልጣን መውረድ አለበት የሚሉ መፈክሮችም ታይተዋል። በተያያዘ ዜና በቡርኪና ፋሶ የሚገኘው የአሜሪካ ኤምባሲ በቡርኪና ፋሶ እገታ፣ ግድያና የስርዓት አልበኝነት ስጋት ስላለ የአሜሪካ ዜጎች ወደ ቡርኪና ፋሶ ጉዞ እንዳያደርጉም መክሯል። ትራኦሬ ከቀናት በፊት ከእንግዲህ ጥሬ ወርቃችንን ወደ ውጭ አንልክም፣ ህዝባችንን መጀመሪያ ተጠቃሚ መሆን አለበት ያሉ ሲሆን ከዚህ በኋላ በአገሪቱ ግብረ ሶዶም የሚያራምዱ ሰዎች አይኖሩም፣ ከተገኙም ከባድ ቅጣት ይጠብቃቸዋልም ብለዋል። አምና ይሄኔ በተቃውሞ ሰልፈኞች ጩኸት በጎማ ቃጥሎ ጢስ ጠለስ በአስለቃሽ ጋዝ ቁም ታፍና ለነበረችው ዋግዶግ ዘንድሮ ማምና ነው። እርግጥ ነው የአደባባዩ ሰልፈኛ ብዛት የመፈክር ተቃውሞ ጩኸት መጠንም እንዳምነው አይደለም። ጥይት ውጦት ግድያና ፍርሃት ተክቶታል እያሉ ምዕራባውያን ቢዶሉትም ነገሩ ግን ለየቅል ነው። ምክንያቱም በአሁኑ ሰዓት በቡርኪና ፋሶ አደባባይ ሰዎች ሲርመሰመሱ ከታዩ የተቃውሞ ሰልፍ ሳይሆን መሪያቸውን ከምዕራባውያን ተንኮል የመጠበቅ ነው። ትንሽ ናት ወደብ አልባ ድሃና የ27 ሚሊዮን ህዝብ አገር የአረብ ህዝባዊ አብዮት ሰሜን አፍሪካን ከማጥለቅለቁ ከብዙ ዓመታት በፊት ጨቋኝ መሪዎች በህዝባዊ ሰልፍ ከስልጣን ተወግደውባታል። የአደባባይ ሰልፉ ህዝባዊ ድል ግን እንደ ዛሬዋ ግብፅ በጦር መኮንኖች መፈንቅለ መንግስት ተጨናግሎባታል። የያኔዋ የላይኛው ቮልታ የሶሻሊስት ካፒታሊስቶቹ ሽኩቻ የአፍሪካን ፖለቲካ ሲነውጠው ዕውቅ ብሔርተኞች ብልጭ ብለው በቅጽበት ጠፍተውባታል። ቡርኪና ፋሶ መፈንቅለ መንግስት፣ ወታደራዊ አገዛዝ፣ የይስሙላ ምርጫ ለግማሽ ምዕተ ዓመት ያጀቡት ህዝባዊ አመፅ አምና ገንፍሎ ለድል በቅቶ ነበር። የሴጉሌን መንግስት ከስልጣን ያስወገዱት ኮሎኔል ሳዬ ሰርቦም ከ2 ዓመት በላይ አልገዙም። በተረኛ መፈንቅለ መንግስት አድራጊ ከስልጣን ተወገዱ። ተደጋጋሚዎቹ መፈንቅለ መንግስቶች ሁሉ በ1983 የተደረገው ስር ነቀል የዚያችን ሀገር የእስከዚያ ዘመን ፖለቲካዊ፣ ምጣኔ ሀብታዊ የተባህል ለመለወጥ የሞከረ ነበርም። በተለይ የመፈንቅለ መንግስቱ መሪና አስተባባሪ ሻለቃ ቶማስ ኢስዶሬ ኖል ሳንካራ የጀመሩት ፖለቲካና የምጣኔ ሀብት መርህ ትንሽቱን ወደብ አልባ ሀገር የአፍሪካውያነት አብነት አድርጓት ነበር። ቅኝ ገዢዎች ለሀገራቸው የለጠፉት ስም ቡርኪና ፋሶ የሀቀኞች ሀገር እንደማለት ነው ብለው የለወጡት የምጣኔ ሀብት መዋቅሮቿን በአዳዲስ መሰረት ላይ የጣሉት ወጣቱ መሪ የሚከተሉት ግራ ፖለቲካና ብሔርተኝነትን ምዕራቡን ዓለም በተለይም የሀገራቸውን የቀድሞ ቅኝ ገዢ ፈረንሳይን የሚያስከፋ ነበር። ሳንካራ ወታደራዊ ፖለቲካዊ እውቀት ከሌለው ወንጀል ለመፈጸም መጠቀሚያ መሳሪያ ይሆናል የሚል አባባልም ነበራቸው። አልተሳሳቱም። የፈረንሳይና የዩናይትድ ስቴትስ የስለላ ድርጅቶች የነ ሳንካራን የቅርብ ወዳጆች አስተባብረው ወጣቱን መሪ ከስልጣን አስወግደው ከነተባባሪዎቻቸው አስገድሏቸው። 1987 ነበር ዘመኑ። የሳንካራን መንግስት ከስልጣን ያስወገዱትን እነ ሳንካራን ያስገደሉት ብሌዝ ኮምፓውሬ ያችን ሀገር ይገዙ ገቡ። ሳንካራ ዛሬም ድረስ የአፍሪካ ቼኩቤራ እየተባሉ መወደስ፣ መደነቅ፣ መሞገሳቸውም አልቀረም። እኛ የልማት የፍትህ፣ ድህነትን የመዋጋት አብነት ናቸው። የድሆች ፕሬዝዳንት የሚሏቸው አሉ። ይሁንና እሳቸው ነፃነትና ፍትህ የሚሹ የሁሉም ፕሬዝዳንት ነበሩ አሉ። የቡርኪና ፋሶ የፖለቲካ አዋቂ ሁሉም ፕሬዝዳንት ከተወገዱ በኋላ ስልጣን የያዙት ኮምፓውሬ የትንሽቱን ሀገር ህዝብ ለ27 ዓመታት ሰጥለጥ አድርገውም ገዝተዋል። ራሳቸው ያስረቀቁትን ህገ መንግስት ሽረው ለተጨማሪ ዘመን ለመግዛት ሲሞክሩ ግን የህዝብ እንደገና አመፅ በአደባባይ ሰልፍ ከስልጣን አስወግዳቸው። በመፈንቅለ መንግስት ታሪክ የተሞላው የቡርኪና ፋሶ ታሪክ ለማየት በሚያሳዙ አፍሪካዊ ቼጉቬራ እንዲሁም ዳግማዊ ቶማስ ሳንካራ ሲሉ የሚጠሩት ውድ መሪያቸው ፈልቆላቸዋል። ወደ ተመልካቾቻችን የዛሬውን ፕሮግራም በዚያ በቃን። መልካም ጊዜ ተመኘን። ሰላም ለሀገራችን።